እስከሚመጣ ኃይል እስክትቀበሉ ከኢየሩሳሌም ከተማ ለአገልግሎት እንዳይወጡ አዘዛቸው። ታላቁ ተልእኮ ግሬት ኮሚሽን የተጀመረው በኢየሩሳሌም ከተማ ነው። ግን መንፈስ ቅዱስን ሳይቀበሉ ወደ ዓለም ሁሉ እንዳይሄዱ ኢየሱስ ክርስቶስ አዟቸው ነበር። በዚህ ላይ እንደዚህ ይላልና ዮሐንስ በውኃ አጥምቆ ነበር፣ ነገር ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እስከዛ ድረስ ግን ከኢየሩሳሌም እንዳትወጡ ብሎ አዘዛቸው። ጥቂት ቀን የተባለው ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀናቶች ከሐዋርያቶች ጋር ነበረ። በ50ኛው ቀን መንፈስ ቅዱስ ወረደ። ከጥቂት ቀን በኋላ የሚለው 10 ቀናቶች ናቸው። 10 ቀናቶች ናቸው። ስለዚህ ሐዋርያቶች መንፈስ ቅዱስን ስላልተቀበሉ፣ ዓይናቸው ስላልተከፈተ፣ በዚህ ቦታ ላይ ኃይል ስላልተቀበሉ አንድ ጥያቄ ጠየቁ። ምዕራፍ ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብሎ ጠየቁት ይላል። ይሄ ምን አይነት ጥያቄ ነው? የጥያቄ ምን አይነት ጥያቄ ነው? የጠየቁት ጥያቄ ስለ እስራኤል መንግስት ነበር። በዛን ሰዓት እስራኤል የራሷ መንግስት ስላልነበራት በሮም ነበር የምትገዛ። ሮም ዓለምን ተቆጣጥራ ነበርና በሮም ነበር እስራኤል የምትገዛ። የራሷ መንግስት ስላልነበራት የእስራኤልን መንግስት ምድራዊውን መንግስት መቼ ትመልሳለህ ብሎ ጠየቁት። ወደ ኤማሁስም በሸሹ ጊዜ ኢየሱስ ከትንሣኤ በኋላ ተገልጦላቸው ይቤዠናል፣ እስራኤልን ነፃ ያወጣል ብለን ስንጠብቆ የነበረ ነቢይ ሞቴ አሉ። በቃልና በሥራ ብርቱ የነበረ ነቢይ ሞቴ፣ ዛሬ 3ኛ ቀኑ ነው አሉ። ስለዚህ ሐዋርያቶች ይህን ስላልገባቸው ይህን ጥያቄ ጠየቁ። ጌታችን ኢየሱስ ክርስቶስ እርሱም እንደዚህ አለ፣ አብ በገዛ ሥልጣኑ ያደረገ ወራትንና ዘመናትን ታውቁ ዘንድ ለእናንተ ያልተሰጣችሁም አላቸው። ነገር ግን አለ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኢየሱስ ጌታ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ ይወርዳል። በዛ ጊዜ ኃይልን ትቀበላላችሁ። ኢየሱስ ጌታ የኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። መንፈስ ቅዱስ ኃይል የማይደክም ኃይል፣ ዱናሚስ የሆነ ኃይል። መንፈስ ቅዱስ በእናንተ ላይ ባወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳም ሁሉ፣ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ኢየሱስ ጌታ ነው። አሜን፣ ሃሌሉያ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሳሙኤል እንደዚህ ብሎ ተናገረ ለሳኦል። ሳኦል በተቀባ ጊዜ ዛሬ ከኔ በተለየ ጊዜ አለ የእግዚአብሔር መንፈስ በኃይል ወርድብያል፣ እንደ ሌላ ሰው ሆነ ትለወጣለህ አለ። ጌዲዮንን ከፍርሃት ነፃ ያወጣ፣ ወደ ጦርነት ወጥቶ እስራኤልን ከምድያም ነፃ እንዲያወጣ ያደረገ የመንፈስ ቅዱስ ኃይል በጌዲዮን ገባበት ይላል። ከዛ በኋላ ነው ሰዎች የተከተሉት። ጌዲዮንም ለተጠራለት ዓላማ ተነስቶ ማገልገል የጀመረው መንፈስ ቅዱስን ኃይል ከተቀበለ በኋላ። ሐዋርያቶችም እዚህ ቦታ ላይ የተጠሩ ወደ ዓለም ሁሉ እንዲሄዱ ነው። ወደ ዓለም ሁሉ ሂዱ አላቸው ኢየሱስ። ወንጌልን ሁሉ ለፍጥረት ሁሉ ስበኩ አለ። ወንጌልን ለፍጥረት ሁሉ ስበኩ አለ። ይህን ስል ኢየሱስ ክርስቶስ ኃይል አስታጥቆ ላካቸው። 3 ዓመት ከ6 ወር ከእግሩ ስር ቁጭ ብሎ ተምሯል። እዚህ ቦታ ላይ ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ዛሬ ስለ ኃይል ጸልያለሁ። እግዚአብሔር በመንፈስ ቅዱስ ኃይል ይሞላችኋል። ጸሎት የደከማችሁ፣ መጸለይ ያቃታችሁ፣ ማገልገል ያቃታችሁ መንፈስ ቅዱስ ኃይል ይሰጣችኋል። መንፈስ ቅዱስ አቅም ይሰጣችኋል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ዛሬ ከእግዚአብሔር ኃይል ትቀበላለህ። ኃይል ትቀበያለሽ። እግዚአብሔር መንፈስ ቅዱስ ይመጣና ደካሞችን ብርቱ ያደርጋል። የሚፈሩትን ከፍርሃት መንፈስ ነፃ ያወጣቸዋል። አቅምና ብቃት ይሰጣቸዋል። መንፈስ ቅዱስ ብቃትን ለልጆቹ ይሰጣል። ሃሌሉያ አሜን። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። ኃይል የሚለው ቃል በግሪክ ቋንቋ ዱናሚስ ይባላል። ይህም ብዙ ጊዜ የአውራ ጎዳና መሐንዲሶችና የማዕድን ሰራተኞች ናቸው ይህን ቋንቋ የሚጠቀሙት። ዱናሚስ ማለት በግሪክ ቋንቋ ደማሚት ማለት ነው። የአውራ ጎዳና መሐንዲሶች ተራራን የሚንዱ በደማሚት ነው።
ስለዚህ ደማምት ይቀብሩበትና ከዛ ደማምቱ በፈነዳ ጊዜ ተራራውን ይንዳል፣ ያፈርሳል። ዛሬም የመንፈስ ቅዱስ ደማምት የመንፈስ ቅዱስ ኃይል ካንተ ጋር ከሆነ ካንቺ ጋር ከሆነ ቀላል ነው። የዲያብሎስን ግንብ ያፈርሳል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ጌታችን ኢየሱስ ክርስቶስ ለጴጥሮስ እንደዚህ አለ፣ እውነት እልሃለሁ አንተ ጴጥሮስ ነህ አለ፣ በዚህ ዓለት ላይ ቤተ ክርስቲያኔን ይሠራለሁ፣ የገሃነም ደጆች አይችሏትም። መንፈስ ቅዱስን ታጥቃ የወጣች መንፈስ ቅዱስ የተሞላች ቤተ ክርስቲያን ኃይለኛ ነች። ጠላት በፊቷ መቆም አይችልም። ዓለምን መቀየር ትችላለች በመንፈስ ቅዱስ ኃይል። ዛሬም ሐዋርያቶች 12 ሰዎች ናቸው። ጳውሎስ አንድ ሰው ነው። በእስያና በአውሮፓ ከተሞች በክርስቶስ ወንጌል እስያንና አውሮፓን የቀየረ ጳውሎስ አንድ ሰው ነው። እዚህ ቦታ ላይ ከኢየሩሳሌም ከተማ ወጥቶ እስከ ዓለም ዳርቻ ከፀሐይ መውጫ እስከ መግቢያ እንዲሄዱ ያደረገ ክርስቶስን ያለ ፍርሃት በአሕዛብ መካከል እንዲሰብኩ ያደረገ የመንፈስ ቅዱስ ኃይል ነው። ዛሬ መንፈስ ቅዱስ በእናንተ ላይ ይመጣል። እንደ ሌላ ሰው ሆናችሁ ትለወጣላችሁ። መንፈስ ቅዱስ ቋንቋ ይሰጣችኋል። መንፈስ ቅዱስ ጥበብ ይሞላባችኋል። መንፈስ ቅዱስ ጉልበትና አቅም ይሰጣችኋል። ብቃትም ይሰጣችኋል። ኢየሱስ ጌታ ነው። የተሰጣቸው ታላቁ ተልእኮ ታላቅ ነው። ሃሌሉያ! ስራው እንዲሁ በስጋ አይሰራም፣ በሰዋዊ አቅምና ጉልበት አይሰራም። ወንጌል የሚሰበከው የክርስቶስ ወንጌል የሚሰበከው በሰዋዊ አቅምና ጉልበት ሳይሆን በመንፈስ ቅዱስ ኃይል ብቻ ነው። ወንጌል የሚሰበከው ክርስቶስ የሚሰበከው በመንፈስ ቅዱስ ኃይል ብቻ ነው። መንፈስ ቅዱስ በሐዋርያቶች ላይ በወረደ ጊዜ ኃይልን ትቀበላላችሁ እንዳለ ኃይል ተቀብሎ አልተቀመጡም፣ ወጥቶ ወንጌል ሰበኩ። በዚህ ቦታ ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። ቀጥሎ ማለት ምን አለ? በኢየሩሳሌም አለ። መንፈስ ቅዱስን በተቀበሉ ጊዜ በፈሩባት ከተማ ጴጥሮስ 3 ጊዜ ኢየሱስን በካደባት ከተማ፣ በሃይማኖት ከተማ፣ በታላቂቷ ከተማ በዋና በእስራኤል ዋና ከተማ በኢየሩሳሌም ውስጥ ወንጌል ለመስበክ ወጡ። ቤት ዘግቶ የተቀመጡ ጴጥሮስ ራሱ ጴጥሮስ ከ50 ቀን በፊት ኢየሱስ በተገደለ ጊዜ በቀብሩ ላይ አልተገኘም። ሐዋርያቶች በቀብሩ ላይ ራሱ አልተገኙም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኒቆዲሞስና አርማትያስ ዮሴፍ ብቻ ናቸው የተገኙ። ሌሎቹ መግደላዊት ማርያም መቃብሩን ለማየት ሄደዋል። እነዚህ ሰዎች ከመፍራታቸው የተነሳ የኢየሱስ መቃብር ላይ ራሱ አልተገኙም። ስለዚህ ነው መጽሐፍ ቅዱስ ሲናገር ከትንሣኤ በኋላ ከተነሳ በኋላ 40 ቀን ከነሱ ጋር በነበረ ጊዜ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋል። እግዚአብሔር ጉድለታቸውን ያውቃል። ኃይል አልነበራቸው፣ አቅም አልነበራቸው። ጴጥሮስ በአንድ ገረድ ፊት ኢየሱስን የካዱ አቅም ስላጣ እንጂ ኢየሱስን ስለጠላ አይደለም። ኢየሱስን ይወዳሉ፣ አቅም ስላጡ ነው። ዛሬም እነግራችኋለሁ፣ መንፈስ ቅዱስ ይመጣል፣ በላያችሁ ላይ ይመጣል። አቅም ይሰጣችኋል፣ ጉልበት ይሰጣችኋል፣ ብቃት ይሰጣችኋል። ጉልበታችሁ ዛሬ ይታደሳል። እንደ ንስር ትታደሳላችሁ። ሕይወታችሁ፣ ታሪካችሁ ይቀየራል። ከዛሬ ጀምሮ ይናገራለሁ። በእናንተ ላይ ትንቢታዊ አዋጅ አውጃለሁ። እንደ ሌላ ሰው ሆናችሁ ትለወጣላችሁ። መንፈስ ቅዱስ ልጆቹን እንደ ሌላ ሰዎች አድርጎ ይቀይራቸዋል። በዚህ ቦታ ላይ እነ ጴጥሮስ ኢየሱስ ክርስቶስ ቃል ተቀብሎ ከኢየሱስ ክርስቶስ 3 ዓመት ከ6 ወር ተምሮ ምንም አቅም አልነበራቸው። ኢየሱስ ግን እንደዚህ አለ፣ በኢየሩሳሌም አለ። ኢየሩሳሌም የእስራኤል ዋና ከተማ ነች። ኢየሩሳሌም በጣም ታስፈራለች። በሚታስፈራ ከተማ፣ በተመሸገች ከተማ፣ ኢየሱስ በተገደለበት ከተማ፣ በዚሁ ከተማ ወንጌልን መስበክ ትጀምራላችሁ አለ። ኢየሱስ ጌታ ነው። አሜን ሃሌሉያ። ራማሻካታ ላባሼዳ ላባሲያ ማራጃ ጋታ ላባሲያ መንፈስ ቅዱስ ዛሬ ኃይል በኢየሱስ ያስታጥቃችኋል። እንደ ሌላ ሰው ሆናችሁ ትለወጣላችሁ። በጌታ በኢየሱስ ስምና ስልጣን ኢትዮጵያ በወንጌል ትወረሳለች። ሃሌሉያ።